በጸሎቱ ኃይል እውነተኛ አምላክን ፈልጉ ያገኘ ቅዱስ ሐዋርያ። እንኳን አደረሳችሁ። ቻናሉ አዲስ ስለሆነ ሁላችሁም ሰብስክራይብ አድርጋችሁ በመጀመር ቪዲዮውን ላይክ በማድረግ ድጋፋችሁን ልትገልጹልኝ ጠይቃችኋለሁ። ህዳር 23 በዚች ቀን በአንደኛው መቶ ክፍለ ዘመን ዓለምን እንደ ሰም አቅልጦ እንደ ገል ቀጥቅጦ ይገዛ ለነበረ ለሮም መንግስት ግብር ሰብሳቢ መቶ አለቃና የጦር መሪ የነበረ እግዚአብሔርን የማያውቅ አረማዊ ኮከብ አምላኪም ቢሆን ክፉ ነገርን የሚጠላ በጎ ነገርን አብዝቶ የሚወድ ምጽዋትን የሚያዘወትርና ተመራማሪ ሰው የነበረ በዘመኑ ክብር ይግባውና ጌታችንና መድኃኒታችን ኢየሱስ ክርስቶስ በምድር ላይ የማዳኑን ሥራ ፈጽሞ ቅዱሳን ሐዋርያት ለስብከተ ወንጌል የሚፋጠኑበት ነበርና ቅዱሳን ሐዋርያትም በክርስቶስ ስም ሙታንን እንደሚያስነሱ፣ ድውያን እንደሚፈውሱ፣ ብዙ ድንቅ ታምራት እንደሚሰሩ ሰምቶ እጅግ በመገረም አመልከው የነበረ ኮከብ አቅመቢስ ደካማና ፍጡር መሆኑን ተረድቶ ርግፍ አድርጎ በመተው የእውነት አምላኩ የተገለጠልኝ እያለ አብዝቶ መጾምና መጸለይን ምጽዋት መስጠትን መደበኛ ስራው ያደረገ ጸሎት ልመናውም ቅድመ እግዚአብሔር ደርሶለት አንድ ቀን በጸሎት ላይ እያለ 9 ሰዓት አካባቢ የእግዚአብሔር መልአክ ተገልጦለት ጴጥሮስ የሚባለውን ስምዖን ጥራውና እርሱ የምትድንበትን ይነግርሃል ብሎት የተሰወረ ጌታችንም ቅዱስ ጴጥሮስም ሄዶ እንዲያጠምቀው ምስጢራዊ የሆነ ራእይን የገለጠለትና ቅዱስ ጴጥሮስም ወደ ቤቱ ሄዶ ከቤተሰቦቹ ጋር አስተምሮ ያጠመቀውና እጁን በራሱ ላይ ጭኖ የመንፈስ ቅዱስን ጸጋ ያሳደረበት ከዚች ቀን በኋላም ሀብትና ንብረቱን ሹመት ሽልማትን ክብሩን ንቆ ቅዱሳን ሐዋርያትን ተከትሎ የነበረችውን አንድ በትር ብቻ ይዞ ለስብከተ ወንጌል ወደ ግብጽ የወረደ በዚያም እያስተማረ ብዙዎችን ወደ ክርስትና የመለሰ ቀሪ ዘመኑን ሁሉ በተጋድሎና እግዚአብሔርን በማገልገል ኖሮ በዚች ቀን በክብር ያረፈ ጻድቅና ሐዋርያ ቅዱስ ቆርኔሌዎስ በዚች ቀን ዓመታዊ በዓሉ ይታሰባል። ዳግመኛም በዚች ቀን ከ12ቱ ደቂቀ ነቢያት የሚቆጠር የቅዱስ ኤልያስ ደቀ መዝሙርና የቅዱሳን ነቢያት ዮናስና ኤልሳ ጓደኛ የነበረ ከጌታችን ልደት በፊት 800 ዓመት አካባቢ ለአንድ ከሃዲ ንጉሥ የጦር መሪ ሆኖ ያገለገለ ኤልዛቤል የተባለች ግፈኛ ሴት የእስራኤል ነቢያትን ስታስፈጃቸው 100 ነቢያትም በዋሻ ውስጥ ደብቆ ያተረፈና ክፉ ዘመን እስከሚያልፍ ድረስ የመገባቸው እግዚአብሔርም የትንቢትን ጸጋ ገልጦለት ትንቢትን ሲናገርና ሕዝብን ሲገስጽ የኖረ በመጽሐፍ ቅዱስ አንዲት ምዕራፍ ብቻ ያላትን አጭር ትንቢት የጻፈ ነቢዩ ቅዱስ አብድዩ በዚች ቀን ዕረፍቱ ይታሰባል። ቅዱስ ዳዊት ልበ አምላክ ወነቢየ ጽድቅ፣ ቅዱስ ሰሎሞን ጠቢብ ንጉሠ እስራኤል፣ ቅዱስ ጊዮርጊስ ሊቀ ሰማዕታት፣ አባ ጢሞቴዎስ ገዳማዊ፣ ቅዱስ ዳንኤል ነቢይ፣ አባ ሳሙኤል፣ አባ ስምዖንና አባ ገብርኤል ደግሞ ወርኃዊ በዓላቸው ይታሰባል። ለእግዚአብሔር ክብር ምስጋና ይሁን። እኛም ቅዱሳኑን አክብረን በስማቸው ምግባር ትሩፋት ፈጽመን በረከታቸው እንድንሳተፍ አምላከ ቅዱሳን ይርዳን።